ታሪካችን የሚጀምረው በአንድ ትንሽ ከተማ ውስጥ የሚኖር ሱሪ የተባለን አንድ ምስኪን ሰውን እያስመለከተን ሲሆን ሱሪ በአንድ ኤሌክትሪክ ኩባንያ ውስጥ ተራ ሰራተኛ ሆኖ የሚያገለግል ያለምንም ቤተሰብ ብቻውን የሚኖር ፍጹም ጭምትና ሰላማዊ ሰው ነው። ሱሪም 30ዎቹ እድሜ ክልል ውስጥ ያለ ቢሆንም ግን እስካሁን ድረስ ፍቅረኛም ሆነ ሚስት የለውም። ሱሪም ለሴት ልጅ የሚስብ መልክ፣ ቁመና፣ ጸባይና አለባበስ ስለሌለ የትኛውም ሴት ብትሆን ልትቀርበው ጭራሹኑ ስለማታስብ ለሱሪ ትዳር አጋር ለማግኘት ትልቅ እንቅፋት ይሆንበታል። ነገር ግን አንድ ቀን የዚህ ተራ ሰው ህይወት ሙሉ በሙሉ ቁልቁል የሚገለባበት አንድ ድንቅና ያልተጠበቀ ክስተት በአንድ የሰርግ ስነ ስርዓት ላይ ይፈጠራል። ሱሪንም ወደዚህ ሰርግ ፕሮግራም የጋበዘው የድሮ ዩኒቨርሲቲው አስተማሪው ፕሮፌሰር ጉፕታ ሲሆኑ ፕሮፌሰር ጉፕታ ታኒ የተባለችውን ውብና የደስደስ ያላትን ብቸኛ ልጃቸውን በደማቅ ሰርግ ለማጋባት ሸር ጉድ እያሉ ነው። ሆኖም ግን ምንም እንኳን የፕሮፌሰር ጉፕታ ልጅ ታኒ የታጨች ሙሽራ ብትሆንም ግን ሰርጉን ታድሞ የነበረው ሱሪ ታኒን እንዳያት በፊቷ ላይ በሚበራው መልካዊ ፈገግታዋና በነጻነት ሳቋ ልቡ በአንዴ ተማርኮ ፍጹም የፍቅሯ እስረኛ ይሆናል። ሱሪም ከአስተማሪው ከጉፕታ ጋር ቆሞ እያወራ ሳለ ታኒ በዛው አካባቢ ስትሯሯጥ አባቷ ያስቆሟታል። በመቀጠልም ጉፕታ ለልጃቸው ታኒ ይህ እኮ እኔ በህይወቴ እጅግ የምወደውና የማከብረው ጎበዝ ተማሪ ሱሪ ነው በማለት በኩራት ከሱሪ ጋር ያስተዋውቋታል። ታኒም ሱሪን በማግኘቷ በጣም በመገረም ለሱሪ አባቴ እኮ ሁልጊዜ እንዳንተ ጎበዝ ተማሪ ሁኝ እያለ ቁጣይ ነበር፣ ይባስ ብሎ ደግሞ ወደፊት በትዳር እንድታገብ የምፈልገው እንደሱ አይነት ሰው ነው ይለኝ ነበር በማለት በነጻነት ተነግረዋለች። ሱሪም ከልቡ ንግስት አፍ ይህንን ድንገተኛ ቃል ሲሰማ በከፍተኛ ሁኔታ ተሸማቆና አፍሮ ዝም ሲል ታኒ በደስታ ሳቀች ከጓደኞቿ ጋር ለመደነስ ወደ መድረኩ ሮጣ ትሄዳለች። ሱሪም በረንዳው ላይ ብቻውን ቆሞ ታኒ በመድረኩ ላይ በደስታ ስትጨፍርና ስትደነስ ፍጹም ተክዞ በአድናቆት የተመለከታት ለአንዲት ሰከንድ እንኳን አይኑን ከላዩ ላይ ማንሳት ሳይችል ይቀራል። ሆኖም ግን ታኒ በዚች የመደሰቻዋ የሰርጓ ቀን ላይ ያለች አባቷ ጉፕታ አንድ ከባድ መርዶ ሰምተው ወደ ልጃቸው ታኒ እየሮጡ ይሄዳሉ።